ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን ወደ አላህም ተመላሾች ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። የዛሬ ቪዲዮአችን ነው እንግዲህ ይሄ በምስሉ ላይ የምታዩልሽ በሳዑዲ አረቢያ በሪያድ ታገሏ ማለት ነውና ሀቂቃ አላህ ከእንደዚህ አይነት አሟሟት ወይም ደግሞ ከመቅረትም አላህ ይጠብቀን ማለት ነው። እኛ ሀበሾች ችግራችን ልናራግፍ መተን በቃ ያልፈልናል ብለን ተሰደን ሰው ሀገርም ችግር እየፈጠርን ነው ያለ ነው ማለት ነው። አላውቅም እኔ ሀረምና የሌሎች ዜጎች እኮ እኔ እንጃ ስራቸውን ይሰራሉ ወይንም ደግሞ እንደው በስራቸው ደካማ ናቸው ሊባሉ ምናምን ይችላሉ እንጂ እንደዚህ እንደኛ እንደ ሀበሾች አይደሉም። እኛ ሀበሾች ደግሞ እስበሳችን ራሱ ማንኳሆንበት አጋጣሚ ያላቃለሁኝ። አንዳንድ ጊዜ የሆነ እርዳታም ሆነ ሲመጣ የሆነ የተቸገሩ ልጆች ሲኖሩ በቃ እርዳታ የሚያስፈልጋቸው ነገር ሲሆን ፈጥነው የሚደርሱ ልጆች አሉ ካላህ በታች። ይሄ ምንም የሚካድ ነገር አይደለም። ግን ደግሞ በሚያሳዝን ሁኔታ በተለያየ ነገር እዚህ ግባ በማይባል ነገር ደም መፋሰስ፣ መጋደል፣ መተጋገድ በቃ በተለይ በዘረኝነት ማለት ነው የተለያየ ነገር እናደርጋለን እና እባካችሁን ከእንደዚህ አይነት ነገር እንቆጠብ። ምንም አይጠቅመንም ይጎዳናል እንጂ ማለት ነው። እሱም ሞተ እናንተም ደግሞ የእጃችሁ ማገኘታችሁ አይቀርም። ምክንያቱም ሀገሩ ሳዑዲ አረቢያ ነው። ዝም ብሎ እንደዚህ እንደቀላል የሚታለፍበት አይደለም። በቃ እየገደለ ይገደላል ነው የሚባለው ህጉ ማለት ነው። ህጉን እኔ ሁላችንም ይጠፋናል ብዬ አላስብም። ግን በተለያየ ነገር ዝግባ በማይል በተልካሻ ምክንያት ደም እየተፋሰስን ያለ ነው። መዳምን ቤት እንደዛው በዘረኝነት ምንም በማናውቀው ነገር የሆነ ችግር እየተደራረስን ያለ ነው። በገጠርም ደግሞ እንደዚሁ በቃ በተለያየ ነገር መተጋገት አለ፣ መገዳደል አለ። የሚያሳዝነው ነገር ራሳችሁንም እሱንም ህይወት አጥፍታችሁ ራሳችሁንም ገላችሁ ማለት ነው። ያው ነው፣ ምንም ልዩነት የለውም። እናንተም ያው ዛሬ ምናልባት ለጊዜው በቃ ያመለጥን የሚመስላችሁ ወይንም ደግሞ እኛን እሱ ብቻ የሞተ የሚመስላችሁ ይሆናል እንጂ አይደለም ነገሩ። እሱ ዛሬ ሞተ፣ እናንተም ደግሞ ተይዛችሁ በየትኛውም የትም ብትገቡ መገደላችሁ አይቀርም። በቃ ህጉ ነው ማለት ነው። እና እዛ ቤተሰብ ዛሬ ነገ ይመጣል እያለ በቃ በር የሚያይ ቤተሰብ በቃ ዛሬ ነገ ልጅ ምን ተብሎ ይሆን ምን ሆኖ ይሆን አለ አይደለ? እናት መቼም እናት አያስችላትም ማለት ነው። እና እንደዚህ አይነት ቤተሰብ እያላቸው በአጭር የምታስቀሯቸው ሰዎች እንግዲህ አላህ የእጃችሁን ማግኘታችሁ አይቀርም። ለቤተሰቦቹ ለወዳጅ ዘመዶቹ አላህ መጽናናትን ይስጣቸው ማለት ነው። እና እውነትም እኛ ሀበሾች አላውቅም ምን ማለት እንዳለብኝ ራሱ በጣም ግራ ይገባኛል። እንዴት ሰው ችግሩን ሊያራግፍ መጥቶ እንደገና ሌላ ችግር ይሆናል በሰው ሀገር። በቃ ረምን ነው ለኢላህ ኢላላ። ሌላ ዜጎች እኮ ተከባብረው በቃ ተዋደው ምናምን ነው የሚኖሩት ማለት ነው። እናንተ ደግሞ በተለይ ሰው ሀገር ላይ ሆናችሁ ሲቸግራችሁ መረዳዳት፣ ተደከማችሁ መተጋገዝ፣ ተራባችሁ መጎራረስ በቃ እንደዛ ነው እንጂ ምንድን አመጣው ይሄንን እንትን ማለት ሲጀመር እንደዚህ አይነት ነገር እንደው ይዞስ መሄዱን ለምን አስፈለገ? መሽም የመጣ ነው እንደው ልንሰራ ነው እንጂ ችግር ልንፈጠር አይደለም አስበን የምንመጣው ማለት ነው። እንደገና እንትን መያዝ፣ ቢላዋ ይዞ መዞር፣ በቃ የተለያየ ስለታማ ነገር ይዞ መዞር፣ የተለያየ ጎጅ ነገር ይዞ መዞር ምን ያመጣው? በቃ ገዳይም እኮ በነገራችን ላይ እገላለሁ ብሎ አይደለም መጀመሪያ የሚጀምረው፣ ሟችም እሞታለሁ ብሎ አይደለም። በቃ ወይ ራሳቸውን ለመከላከል ሊሆን ይችላል ወይንም ደግሞ ዝም ብለዋል አይደለ በማይረባ ነገር ሊሆን ይችላል እዚህ ቦታ የተደረሰው። ግን ህይወቱን አሳጡት እውነቱን ለመናገርና በቃ ያው እንደዚህ አይነት ነገር ሲፈጠር ደግሞ እኔ አላምንም። ትናንት አይቼው ነበር
በዚህ ቀን እኮ እንደዚህ ታውርተን ነበር፣ በዚህ ቀን እኮ እንደዚህ ተገናኝተን ነበር ነው የምንለው ማለት ነው። ግን አላህ ካለ ቀናችን ተደረሰ ያው ተቀናችን ማለፍም ከዛችም መቀደም የለም ማለት ነው። እና ግን የአሟሟታችን ነገር በጣም ነው የሚያሳዝነው። አላህ እንደው ያሳምርልን። ከሞቱ አሟሟቱ የሚባል ነገር አለ። በተውሂድ ላይ ኑሮ በተውሂድ ላይ ይግደለን ሁላችንንም ማለት ነውና አላህ ወጥቶ ከመቅረትን ይጠብቀን። ሰው ስንት በረሃ አቋርጦ ውሃ ጥሙ፣ እራቡ፣ ድካሙ ስንት ነገር አለ ማለት ነው። ያንን ሁሉ አልፎ መጥቶ ቤተሰብ የሚያስተዳድር ሊሆን ይችላል፣ ቤተሰብ የሚረዳ ሊሆን ይችላል። ራሱ ሰውት ለራሱ የሆነ ነገር እያመረው ለቤተሰብ ነው የሚለው ማለት ነውና እንዴት ሆኖ እየኖረ ነገር ግን በቃ ዝም ብሎ በተልካሻ ነገር ያውን በራሱ ዜጋ በቃ የኔ በሚላቸው ወይንም ደግሞ የሀገሬ ሰዎች ናቸው በቃ ብንሸጋገር እንደራረሳለን፣ ገንዘብ ቢያጥረኝ እንበዳደራለን፣ ብንታመም በቃ እንረዳዳለን ብሎ የሆነ አበሻ ስናይ ሰፍ እንደምንለው አለ አይደል? እንደዛ ሰፍ ብሎ እየኖረ ድንገት በሱ አብሮት በበላው አብሮት በጠጣው ተነጠቀ ወይም ተገደለ ሲባል በጣም ነው የሚያሳዝነውና እባካችሁን እንደው ምንም አይጠቅመንም እውነቱን ለመናገር እንደዚህ መጨፋከሩ መገዳደሉ እንደዚህ መሆኑ ምንም ለኛ ይጎዳናል እንጂ የሚጠቅመን ነገር የለም ማለት ነው። ለእናትም በቃ የእግር እሳት ልጄ በቃ ምን አድርገውት ነው የገደሉት? ምን አድርገውት ነው? ምን አድርጓቸው ነው? በቃ ልጄ እንዴት ነው ይሆን? እንጃ የምር ስንት ነገር አለ እንደው አይላህ ይደርባ እና አላህ ይጠብቀን። ተማይጠቅም ነገርም አላህ ያረቀን ነው የምለውን እንደው የቻልነውን ያክል ጥንቃቄ እናድርግ። በማይጠቅም ነገር በቃ ዝም ብሎ በሚጎዳን ነገር እንትን ባንል የተሻለ ነው የሚሆነው። እንኳን ሰው ታገሩ ዜጋ ጋርና ተሌላ ሀገር ዜጋ ጋር ራሱ በስራ ምክንያት ተገናኝቶ ሰላም ይኖራል። እንኳን አይደለም አንድ ቋንቋ እየተወራ የአንድ ሀገር ልጅ ቀርቶ ማለት ነው። አሁን ላይ ደግሞ በዚህ በዘረኝነት የሚገዳደሉት በረድ አሉ ብለን ነበረ። ደግሞ በዛ ተመጣ። አሁን እንግዲህ የነሱ ብቻ ሳይሆን ሀበሻ ተገዳደለ ተብሎ ደግሞ ተፍትሽ ራሱ መነሳቱ አይቀርምና ያው ራሳቸውን የሚጠብቁ በዚህ አጋጣሚ አላህ ይድረስልን። በድጋሚ ለወዳጆቹ ለቤተሰቦቹ አላህ መጽናናትን ይስጣቸው። የዛሬው ቪዲዮ ይህን ይመስላል። ባላህ ፍቃድ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።